አንድ ነገር ልጠቁምሽ ጆርዲ አድርሱላት። ጆርዲ ምንድነው የምልሽ መሰለሽ የሴቶች ጥቃትን ለሴቶች ብቻ እንከላከል ካልሽ ገደል መግባት ትችላላችሁ። በግልጽ ነው የምነግርሽ። የሴቶች ጥቃትን ወንዶችን ያሳተፈ ነገር ሙሉ አድርጋችሁ ካልሰራችሁ ማንም አይሰማሽ። የሚነጣጥል ነገር አትስሪ። የሴቶችን ጥቃት ወንድሞች እህቶች አንድ ላይ ሆነን እንከላከል የሚሉ ቪዲዮዎች እየሰራሽ አይደለም። ይህ የተግባር ጥሪ ፌሚኒስትም ላልሆናችሁ የሴት ጥቃት ይመለከተኛል፣ የሴትን ጥቃት እቃወማለሁ ለምትሉ ሰዎች ሁሉ ነው። የሴት ጥቃት ይመለከተኛል፣ የሴትን ጥቃት እቃወማለሁ ለምትሉ ሰዎች ሁሉ ነው። ሰዎች ሁሉ ነው። በዚህ ጥቃት ውስጥ በዚህ ጉዳት ውስጥ ያሉ እህቶችና እናቶችና ህፃናት እህቶቻችን ጭምር ልጆቻችን ጭምር ይሄ ነገር የሚያጋጥማቸው የሚደፈሩት፣ የሚገደሉት፣ የሚደበደቡት ጾታዊ ጥቃት የሚደርስባቸው ምን አድርገው ነው? ፌሚኒስት ሆነው ነው ወይ ደግሞ ተመሳሳይ ጾታ አፍቃሪ ሆነው ነው? ወንድ ጠል ሆነው ነው? ባል ጠል ሆነው ነው? ትዳር ጠል ሆነው ነው ወይ? ሁንም ቢሆን እነ ጆርዲን ከመቃወም በላይ ደፋሪን መቃወም አይቀድምም ወይ? ምክንያቱም ጆርዲ የፈለገውን ሐሳብ ብታራምድ ወይ ምናምን ብትል ሐሳብን በሐሳብ ልትሞግት ትችላለህ። ደፋሪን በምንድን ነው የምትሞግተው? አዶናይ እነ ጆን ዳንኤል ዩቲናስ ምናምን እነ ጃኒ እነዚህ ሰዎች የቲክቶከር ኢንፍሉዌንሰር ናቸው። አብዛኛው ሰፖርት የሚያገኙት ደግሞ ከሴቶች የሆነ ቻሌንጅ አለ ከተባለ ሴቶች ተኝቶም ማድሩም በቃ ሼር እያደረጉ ለነሱ ሀሳብ ማይቀይር ሬሳ ብቻ። ማንም ሰው ለራሱ ጥቅም እንደሚያስብ ለእናንተ ማሰብ አለበት። ቤት ውስጥ ሰውየው እያለ ሰብረው በመግባት ሰውየውን ይገሉታል። ይህ ምን ያስተምረናል ካላችሁ ህጉ ተጠቂዎችን ማዳን ካልቻለ ተጠቂዎች ራሱ በራሳቸው እጅ ፍርድን የሚወስዱበት መንገድ ሊፈጠር ይችላል። ስለ ሴት ልጅ ጥቃት አንዳንድ ነገሮችን ልንገራችሁ፣ ቁጥራዊ መረጃዎችን ላስቀምጥላችሁ። በርካታ ብዙ ሴቶች የሚደፈሩባቸው ሀገሮችን ልንገራችሁ። ማናዘዘው ወንዱን ሴቷን እንዲያጠቃ ነችን መንፈስ ብርቱ ተስፋ ላይሽ ላይ ወጥቶ ጨፈረ እንጭጭ ክብርሽን አፍርሶ ህልውናሽን ደቁሶ ንጹህ መንፈስሽን ነጅሶ መጫለምሽን ደፍትቶ ሰውን ላት ያስደንግጦ ደምን ባዋይተሽ ሲዘራ በጾታው መከረ ኮራ 5 ዓመት ሙሉ እና ሀና ላላንጎን አይተናል። በቃ ብዙ አይነት ታሪክ ሰምተናል። ልክ እንደዚህም ይቻላል እንደ የምትሉበት ወይ ደግሞ እውነቱን ለመናገር አንዳንድ ጊዜ በወንድነት ማፍርበት በራሴ ወንድነት ወይ ደግሞ ብትጠይቁኝ እህትን ወደ ኢትዮጵያ ወደ ሀገር ይዛት የመሄድ ድፍረቱ አለው ይባል አይኖረኝም። ለምንድን ነው ስለሷ የምታወሩት? ስለሚደፈሩት፣ ስለሚገደሉት፣ ስለሚደበደቡት ስለነሱ ነው ያወራችሁ። ስለነሱ ሴቶች ለምን አታወሩ?